ፍትህ መስጫ ነው። ይሄ ስራ በቅርስነት የሚመዘገብ ስራ ነው። በጉራጌ ነባር ባህል ነባር የአኗኗር እሴት ውስጥ ቀድሞ የነበረ 15ኛው ክፍለ ዘመን ጀምሮ የነበሩ መዛግብት ይሄን ጉዳይ ያነሳሉ። በጽሁፍ ደረጃ ነው። ሰፊና አረንጓዴ ውበትን የተላበሰው የጉራጌ መንደሮች ሞገስ የሆነው ጆፎረ ዋናው መንገዳቸው ብቻ ሳይሆን የተለያዩ ማህበራዊ ክንዋኔዎች የሚተገበሩበት የማህበረሰቡ የወል ቦታ ነው። የቀደሙ የጉራጌ አባቶች ያለ ዘመናዊ መሳሪያና ዕውቀት በነባር የምህንድስና ዕውቀታቸው የተራቀቁበት ጆፎረ ትውልድን ተሻግሮ የመጣ ዛሬም ተጠብቆ የቀጠለ የማህበረሰቡ ነባር እሴት ነው። በገጠር የአኗኗር ዘይቤን ያዘመኑ ዛሬ የኮሪደር ልማት ከከተማ ወደ ገጠር ከመስፋፋቱ ከዘመናት ቀድመው የጉራጌ ማህበረሰብ ለመንደራቸው ጆፎረ ብለው የሰየሙት ሰፊ አረንጓዴ የወል ቦታ አሁን ላይ የብዙዎችን ቀልብ መሳብም ጀምሯል። የጉራጌ ማህበረሰብ ለዘመናት በባህል ጠብቆ ያቆየው ጆፎረ ዛሬ አረንጓዴ ውበቱ መስህብ ብቻ ሳይሆን ጆፎረ ከዚህም ያለፈ ለአካባቢው ማህበረሰብ ዘርፈ ብዙ ፋይዳ ያለው ነው። ጆፎረ ማለት 4 5 6 ነገሮች የያዘ ነው። አንደኛው እና ትልቁ ነገር ፍትህ መስጫ ነው። ሰው ቢጣላ ጭቅጭቅ ቢፈጠር ከዱላ ከድብድብ ከግድያ በፊት የተበደለ ሰው እከሌ እንዲህ አድርጎኛል ብሎ ወጥቶ መናገር አለበት። እዚህ ነው የሚዳኘው። ሁለተኛው የአካባቢ ህፃናት ወጥተው የሚቦርቁበት የሚጫወቱበት የሚዝናኑበት ሁሉም ማህበረሰብ እየጠበቃቸው እያያቸው በማህበረሰቡ በእናቶች በአባቶች ጥበቃ ስር ሆነው የሚጫወቱበት ነው። ሁለተኛ ደግሞ ከብቶች ወደ ስምሪት ከመሄዳቸው በፊት ጠዋት ሁሉም በየቤቱ ከብቶቹን እየፈታ አውጥቶ ለእረኛው ለጠባቂው ቆጥሮ አስረክቦ ኃላፊነት የሚሰጥበት ቦታ ነው። ቂጫ አለ። በቂጫ ነው የምንተዳደረው። እኛ ከአባታችን ወርሰን ማንም ልክች ብሎ ከግራ ከቀኝ እንዳያልፍ እየጠበቅን ቂጫ እያስከበርን ጥፋት ያለበት ሰው እየቀጣን እኛ ተቀብለን እስከ ትውልድ ማስተላለፍ እስከ ዛሬ የጠበቅነው እያለ ነው። ለጉራጌ ብሔረሰብ አጠቃላይ ይህ ጆፎር በአጠቃላይ ማንም አንድ ሰው የተገፋ ሰው ቢኖር የጉራጌ ቂጫ አለው፣ የጉራጌ ሸንጎ አለው። በሸንጎ ለመዳኘት እዚህ ዝግባና ወይራ ቁጭ ብሎ ነው ለመዳኘት። ችግሮ መበደል ይኖራል፣ በመሬት መገፋት ይኖራል፣ ሰው መግደል ይኖራል። አንድ ደካማ ሰው በጉልበት ሊጨፈለቅ ይችላል። ያንን ጉዳይ ያንን ችግር አጠቃላይ ለመቋቋም በሸንጎ ነው። ሸንጎ የሚደረገው እዚህ ጆፎር ላይ ነው። ይሄ ዘመን ተሻጋሪ የሆነ ሳትማሩ ሳትሰለጥኑ ግን ደግሞ የወደፊትን ረጅሙን ጊዜ በትክክል አይታችሁ እዚህ አካባቢ አንድ ቀን መንገድ ሊገባ ይችላል፣ ውሃ ሊገባ ይችላል። ለማህበራዊ ነገር ደግሞ ድሃ ሀብታም ሳይባል የተማረ ያልተማረ ሳይባል እንደዚህ አይነት ሐሳብ በነጻነት ምናራበት ልጆች የሚጫወቱበት ከብት የሚሰማራበት ቦታ ያስፈልጋል ብለው ከ800 እስከ 1000 ዓመት የሆነ ጊዜ የቆየ ትልቅ ታሪክ ያለው ጆፎረ ጠብቃችሁ አቆይታችኋል። ይሄን ለእናንተም ትልቅ ክብር ይገባችኋል። እንግዲህ እናንተም የአባቶቻችሁ ልጆች ናችሁና ይሄንን ጠብቃችሁ አቆይታችኋል። ወደፊትም ተጠናክሮ መቀጠል አለበት። ይህ ከጀርባዬ የምትመለከቱት የጉራጌ ዞን ከብዙ መቶ ዓመታት በፊት ጀምሮ ልምድ ያደረገው እኛ የገጠር ኮሪደር ልማት ብለን አሁን የጀመርነውን በጉራጌ ነባር ባህል ነባር የአኗኗር እሴት ውስጥ ቀድሞ የነበረ
አካባቢን በስፋት በእቅድ የመምራት መሬትን በእቅድ የመምራት ለወል አገልግሎት የመጠቀም ለመሰረተ ልማት እንዲሆን ለወል አገልግሎት እንዲሆን አድርጎ ቀድሞ አቅዶ መሬትን የመጠቀምና ሰፋ አድርጎ አካባቢን የማልማት አረንጓዴ ጽዱና ውብ አድርጎ የመጠቀም ልምድ ከብዙ መቶ ዓመታት በፊት ጀምሮ የጉራጌ ማህበረሰብ ሲለማመደው የነበረ ቦታ መሆኑን ነው መተን ያየነው። ይህ አካባቢ የሽማግሌዎች፣ ወጣቶች፣ ህፃናት በሙሉ ይሄ የጋራ አካባቢያችን ነው። የገጠር ኮሪደር ብለው አይደለም እነሱ ጀፎሮ ብለው ነው የሰየሙት። ጀፎሮ ማለት የወል አካባቢ በእቅድ የሚለማ ለሰርግ፣ ለለቅሶ፣ ለጋራ ለሽምግልና እንዲሁም ለበዓላት በጋራ የሚጠቀሙትና ለብዙ የጋራ አገልግሎት ሊውል የሚችል ቀድሞ በእቅድ የሚመራ ህግ ያለው ስርዓት ያለው በማህበረሰቡ እሴት ውስጥ የነበረ ባህል ነው። ይሄ ለኢትዮጵያ በጣም ትልቅ ልምድ ነው ማለት ነው። ኢትዮጵያ ውስጥ የገጠር ኮሪደር አሁን እንዲስፋፋ እንፈልጋለን። ስራውም ተጀምሯል። በጣም ብዙ አካባቢዎች ስራው በጥሩ ሁኔታ እየሄደ ነው። እንግዲህ ይሄን አካባቢ ማየትና ከዚህ መማር በጣም ትልቅ ነው ብለን እናስባለን። ከላይ ወደ ታች በሚሰጥ ሳይሆን በማህበረሰቡ ውስጥ ቀድሞ የነበሩ ባህሎች፣ እሴቶች፣ አኗኗሮች በራሳቸው ትልቅ ልምድ ናቸው ለኛ ብሎ መናገር ይቻላል። ስለዚህ የጉራጌ ዞን የቻሃ ወረዳ ጀፎሮ ብሎ ከብዙ መቶ ዓመታት በፊት የተሰየመው አሁን የኮሪደር ልማት የተባለው በጣም ጥሩ ልምድና ትምህርት ሊሆን የሚችል ስለሆነ የትኞቹም የኢትዮጵያ የገጠር አካባቢዎች ይህንን ልምድ ወስደው በየአካባቢያቸው ቢያስፋፉ ጽዱ፣ አረንጓዴ፣ ውብ አካባቢን አልምተው ለሚቀጥለው ትውልድ ማስተላለፍ ይችላሉ የሚል ነገር ነው ከዚህ ቦታ የተማርኩት ማለት ነው። ጀፎረን ባሰብኩ ጊዜ ሁሌ የሚገርሙኝ 5-6 ነገሮች አሉ። የመጀመሪያው ኢትዮጵያ ውስጥ ባለን የመሬት አጠቃቀም በጣም ፈታኙ የግል የመሬት አጠቃቀምና የማህበረሰብ የመሬት አጠቃቀምን ማጣጣም። ሁልጊዜ እንደምታዩት መንገድ ይሰራል፣ ሌላ መሰረተ ልማት ይሰራል ሲባል የግል መሬቶችን መንካትና የወሰን ማስከበር ሁሌ የመንግስት ጣጣ ሆኖ ነው የሚመጣው። ማህበረሰቡም ደግሞ የግሉ አጥሮ የያዘውን መሬት ነው እንጂ እንደ ትልቅ መሬት የሚቆጥረው ማህበራዊ የሆነውን የጋራ የወል የምንለውን ነገር እያጠረ እያሳነሰ መጨረሻ ጋሪ የማያሳልፍ እስከ ማድረግ ነው የሚደርሰው። እዚህ ቦታ ይሄ ተፈቷል፣ ችግር አይደለም እና መውሰድ ነበረብን። ለምንድን ነው ከራሳችን ያልወሰድ ነው የሚል ሁልጊዜ ጥያቄ ውስጥ ይጭርብኛል። ሁለተኛ ይሄንን ወሰን ወደዚህ ደረጃ የሚያደርሱት የፖሊሶች ወይም ደግሞ ዳኞች ወይም ደግሞ የጸጥታ አካላት አሉ፣ ባህላዊ ዳኞች ናቸው። የመሬትን ወሰን የሚከልሉ ዳኞች አሉ፣ ባህላዊ ዳኞች። እነሱ የሚከልሉት የመሬት ቦታ በቃ የታወቀ ነው፣ ማንም አይነካው። ፖሊስ አያስፈልገውም። አንድ ሰው አጥሩን ወደፊት ወደ ኋላ ለማለት ምንም አያስፈልገውም። ባህሉ ብቻ በቂ ነው። ብዙ ጊዜ እኛ ሀገር ህግ አስፈጻሚው ፖሊሱ ሲታይ ነው ህግ የሚከበረው እንጂ ፖሊሱ ወይም ሌላ ህግ አስፈጻሚ በሌለበት ማንም ህግ አያከብር። እዚህ ግን ፖሊስ አያስፈልግም፣ ምን አያስፈልግም። አንድ የተደነገገ በቃ ጨረሰ። ይሄን እሴት ለምን ያልወሰድ ነው የሚል ሁልጊዜ ጥያቄ ይሆንብኛል። ሶስተኛ እዚህ ለምሳሌ ይሄ ባህላዊ ጎዳና በትንሹ 100 ሜትር እስከ 150 ሜትር ነው ስፋቱ። እኛ ሀገር ትልልቅ ጎዳናዎች ይህን እድል አያገኙት። 30 ሜትር ነው ሰፊው የምንለው ብዙ ጊዜ በሁለት መንገድ ከመጣን እንኳን 30 60 መሃል አካፋዩን 10 ሜትር ብናደርገው ከ70 እና ከ80 አይበልጥም መንገዶቻችን። ስለዚህ ይሄ ይበልጠናል ማለት ነው። ይሄን ለምንድን ነው መውሰድ ያልቻለው? ከዛ በተጨማሪ ሀብታምና ድሃ፣ ሀብታም ስለሆንክ አጥሩን ወደፊት ላድርግ፣ ድሃ ስለሆንክ ደግሞ አንተ አጥሩን ወደ ኋላ አድርግ የሚለው ስርዓት የለም። በእኛ ሀገር የሀብታምና የድሃን የመሬት አጠቃቀም ማስተካከል በጣም ፈታኝ። መንገዶች የመሰረተ ልማት በምናካሄድበት ጊዜ ሁሌ ፈታኝ ነው የሚሆነው። እዚህ ይሄ ፈተና የለም። ስለዚህ ይሄንን ፍልስፍና መውሰድ ነበረብን ማለት ነው የመሰረተ ልማቶቻችንን በምንሰራበት ጊዜ። የገጠሩን ህብረተሰብ የአኗኗር ዘይቤ ለማዘመን አሁን ላይ የገጠር ኮሪደር ተብሎ በየቦታው የተጀመረው ልማትን ቀድመው ከክፍለ ዘመናት በፊት የጀመሩት ጉራጌዎች ቦታው የወል መሬት በመሆኑ እንዳይወረር በባህል ሥርዓታቸው ይጠብቃሉ። የጀፎረ መሃሉ ላይ ምልክት ይቀመጥና ግራና ቀኙ እኩል ተለክቶ ጀፎረን አልፎ ያጠረ አካል ካለም እንዲያስተካክለው በማድረግ ጉራጌና ጀፎረ ለዘመናት ቆይተዋል። ነፃ ሐሳብና ነፃ አስተያየት የሚተላለፍበት ጀፎሮ በጣም ትልቅ አሻራ ያለው ነው። ምናልባት
ጥንት አመጣጡ ሲነሳ በጣም የረጅም ዓመት ታሪክ ያለው ስለሆነ ጀፎሮ እንዲጠበቅ አላግባብ እንዳይወረር የሚሰሩ መሰረተ ልማቶችም ጀፎሮን ማዕከል አድርገው ጀፎሮን ሳይዛነፍ በስርዓት እያስተናገደ እንዲቆይ የቆየ ባህል ያለው ማህበረሰብ ነው። ይሄ ባህላችን ተጠናክሮ እንዲቀጥል በአሁኑም በመንግስት አዲሱ አሰራር በተለይ ገጠርና ከተሞችን አስተሳስረን ለነዋሪዎቻቸው ምቹ እንዲሆኑ በማድረግ እየተሰራ ያለው ስራም በገጠር ኮሪደር ልማት ስራው ማጅበን ለመሄድ በርካታ ስራዎች እየተሰሩ ነው። ግራ ቀኙ በዛፍ የተሞላ ነው። መሃሉ ላይ ትልልቅ ዋርካዎች አሉ። በግራ ቀኝ ፍራፍሬዎች ወይም ሌሎች ዛፎች አሉ። ይሄ ዛሬ እኮ ልናመጣው እየታገልን ያለ ነው ስርዓት ነው። እዚህ ግን ቆይቷል። በነገራችን ላይ የጀፎረ ታሪክ የሺህ ዓመታት ታሪክ በመዛግብቶቻችን በኢትዮጵያ መዛግብት እንኳን ከተመዘገበ ወደ 15ኛው ክፍለ ዘመን ጀምሮ የነበሩ መዛግብት ይህን ጉዳይ ያነሳሉ። በጽሁፍ ደረጃ ነው ብላችሁ የቃል ታሪኩን ካየን ወደ ኋላ ይሄዳል እና ምን ሆነን ነው የዘገየ ነው? ብዙ ጊዜ ኢትዮጵያውያን በመቅደም የሚችለን የለም፣ ግን እንሮጥና የሆነ ቦታ ላይ እንቆምና ይባስ ብለን እንተኛለን። እሱ ነው በጣም የሚጎዳን እና ይሄ እንደጀመርነው ሌላውን ቀጥለን ቢሆን ዛሬ የኮሪደር ልማት ዜና አይሆንም ነበር። በቃ ባህል ሆኖ ስርዓት ሆኖ ብዙ ነገር ተደርጎለት እዚህ ደረጃ ይደርስ ነበር። ይሄንን ነው እነዚህ አባቶች የጠበቁት። እናንተ ሳትማሩ ሳትሰለጥኑ ይህን ነገር ጠበቃችሁ ነው ምንላቸው። እኔ በሱ አልስማማም። ይሄን ከመጠበቅ ላይ ምን ትምህርት አለ? ይሄንን በእንግሊዘኛ ካልጠበቁት ካላልን በስተቀር ይሄንን ዲዛይን ከመስራት በላይ የኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ለማምጣት ነው 5 ዓመት 6 ዓመት የሚማሩት። እነዚህ ሰዎች እዛ ሳይደርሱ ከደረሱበት ለምን ነው የምናስገድዳቸው? ከቻለ ዲግሪውን አምጥተን እንስጣቸው ለነሱ። ከዚህ በላይ ምን መሰልጠን አለ? ስልጣኔ በነገራችን ላይ በህግ መመራት ማለት ነው፣ ሌላ አይደለም። ስልጣኔ ማለት አንድ በወጣ ህግ የህግ አስከባሪውን ሳታይ ህጉን ባህልህ አድርገህ መመራት ነው። እሱ ነው እኮ ስልጣኔ፣ ሌላ ምንም ነገር የለውም የስልጣኔ። እኔ እንዳውም እዚህ አካባቢ ያሉትን አመራሮችና እዚህ አካባቢ ያሉ ሽማግሌዎችን ወቅሰው ይሄን የመሰለ ነገር እንዴት ደብቃችሁ ትይዛላችሁ? ይሄን የመሰለ ነገር ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው ይሄ ቦታ መጀመሪያ ማየት ያለው ይቻላል ወይ? አዎ ይሄው። ማህበረሰቡ ያውቃል ወይ? አዎ ይሄው። ለዚህ የሚሆን ህግ አለ ወይ? አዎ እዚህ አለ። ለዚህ የሚሆን ባህል አለ ወይ? ይሄው አለ። ይሄ ነገር የኢትዮጵያ ሐሳብ ነው ወይ? አዎ ይሄው። ከዚህ በላይ የት ሊጎበኝ የሚችል ቦታ አለ? እና እኔ ለሚዲያዎችም በየገጠሩ ለገጠር ኮሪደር ለመስራት ለምትሞክሩ ስራ ኃላፊዎችና ባለሙያዎች ይሄን እዩ። እዚህ ቦታ ጀምሩ። እኔ እንዲያውም በመንገድ ላይ ያለፍኩባቸው የመጣቸው ከተሞች ይሄንን ወደ ከተማ ይዘው ባለመሄዳቸው ነው ማለት። ይሄንን ወደ ከተሞች መሄድ ነበረባቸው። የከተሞቻችን መንገዶች ለምን ጠበቡ? ይሄን የመሰለ ባህል እያለ በሰፊው የጀፎረ አረንጓዴ ሜዳ ውስጥ አልፎ አልፎ ዕድሜ ጠገብ ሀገር በቀል ዛፎች ከነሞገሳቸው ተጠብቀው ይታያሉ። ዳርና ዳሩ ደግሞ በፍራፍሬ ዛፎች የተዋበ የማህበረሰቡ ከክፍለ ዘመናት የቀደመ የስልጣኔ ማሳያ ነው። የገጠር ኮሪደር ልማት እንደምታዩትም ከተለያዩ ምግብ ዋስትና ስራዎችም ጋር አስተሳስረን እየተመራ ያለበት ሁኔታ አለ። በአካባቢው የፍራፍሬ ዛፎች፣ የተለያዩ የእንሰት ተክል እንዲሁም መሰል ጉዳዮችም የቤተሰብና የምግብ ዋስትና ሊያረጋግጡ የሚችሉ ጉዳዮች እየተሰሩ ያሉበት ሁኔታ አለ። በየአካባቢው የተለያየ ስያሜ ያላቸው ጀፎሮን በተገቢ እየተከታተሉ እየተንከባከቡ የሚቆዩ የማህበረሰባችን እሴቶች አሉና እነዚህ ተጠናክረው እንዲቀጥሉ እኛም አበክረን እንሰራለን። እናንተ በውስጡ ስለኖራችሁበት ቀላል ይመስላል። ይሄ ስራ በቅርስነት የሚመዘገብ ስራ ነው። የኛን ህዝብ ብቻ የዚህ አካባቢ ብቻ ሳይሆን ኢትዮጵያን በዓለም አደባባይ በቅርስነት ተመዝግቦ በዩኔስኮ ተመዝግቦ ትልቅ ታሪክ የተሰራ ስራ ነውና የሺህ ዓመታት ጉዳይ ቀላል አይደለምና ከዚህ በላይ ምን አለ? እናንተ ልትኮሩ ይገባል። መሐንዲስ ሳያስፈልግ፣ ፖሊስና መሳሪያ ሳያስፈልግ
ዘበኛ ሳያስፈልግ በነበረው በአባቶቻችን ጥበብና ማስተዋል የሰራችሁ ሥራ ቀላል አይደለም። ለትውልድና ለልጆቻችሁ ሀብት ሳይሆን ሥራ የሚታወርሱ ሰዎች ናቸው። ገንዘብን አይደለም የሚታወርሱት እናንተ የሥራ ባህል የሚታወርሱ ሰዎች ናቸው። ከገንዘብ በላይ ሥራን ማውረስን የመሰለ መልካም ነገር የለም። መልካም ሥራን ማውረስ ለልጆቻችን የዛ የሥራ ውጤት ነው። በዚህ መልኩ ዛሬ ማየት የቻልነውና በቅርብ ጊዜ የክልሉ መንግስት ትልቅ ጆፎሮን በገጠር ኮሪደር ልማት በማዕከላዊ ኢትዮጵያ ክልል ውስጥ ትልቅ መድረክ እያሰበን ያለነው በክቡር ፕሬዝዳንቱ በክቡር ዶክተር እንደሻውም እያሰቡ እቅድ ያወጡ ናቸው ያሉት። በዚህ ዞን ላይ ይሄንን ለክልላችን ህዝቦች፣ ለዓለም ህዝቦች፣ ለኢትዮጵያ ህዝቦች ሁሉ ላላዩት እዚህ መጥቶ ደርሰው ማየት የሚችሉት እንዳዩ እናደርጋለን። ይሄን የጠበቃችሁ፣ ይሄን የሰራችሁ፣ ይሄን ያስከበራችሁ ሽማግሌዎች እናንተ ናችሁ የሰለጠናችሁት። እኛ መሰልጠን አቅቶን ነው መንገዶቹን ሁሉ ቀንሰን የዋሁን መኪና ማሳለፍ እስኪያቅተን ድረስ ለመንግስት ዳና ያመጣንበት እየገፋን ስንችል ቤቱን ካልቻልን አጥሩን ካልቻልን የሆነውን ነገር የገፋ መንገድ ላይ አውጥተን ዛሬ አፍርስ አታፍርስ፣ ካሳ ክፈል አትክፈል፣ በዚህ ሂድ በዚያ ሂድ መከራ የታየው ይሄ ስልጣኔ ጠፍቶ እና አደራችሁን የሰለጠናችሁት እናንተ ስለሆናችሁ እንደኛ እንሆናለን ብላችሁ መከራ እንዳታዩ። እንደኛ እንሆናለን ብላችሁ እኛን እንደናንተ መሆን ያለብን። ይሄን ጠብቃችሁ ሂዱ፣ ለልጆቻችሁ ንገሯቸው። ስልጣኔ ይሄ ነው። እኔ እንዲህ አይነት ቦታዎችን ያየሁት ስዊዘርላንድ ነው። የስዊዘርላንድ የገጠር ከተሞች ናቸው። እንደዚህ በጣም ሰፊ ጎዳና አላቸው፣ ከኋላ ሜዳ አላቸው፣ ከፊታቸው እንደዚህ ሰፋፊ አላቸው። ብዙ የአውሮፓ አገሮች አላየው የከተማ እንትን ነው። የስዊዘርላንድ ግን የገጠር ስልጣኔያቸው ልክ እንደዚህ ነው። እና እዛ ለመሄድ እናንተ እኮ እዛ ደርሳችኋል እኮ ወይም እነሱ ከናንተ ተከትለዋል። እኛ ወዴት ልንሄድ እንችላለን ከዚህ የተሻለውን ስልጣኔ ውስጥ? እና እዚህ ያላችሁ ወጣቶች፣ እዚህ ያላችሁ ባለድርሻ አካላት ይሄ ትልቅ ስልጣኔ እኛ ይህን መማር መቻል አለብን። የዞኑ፣ ወረዳው፣ ክልሉ፣ ሌሎች ክልሎች፣ ሌሎች ወገኖች መጥተው እዚህ እንዲያዩ፣ የምህንድስና ሰዎችም ከዚህ መጥተው እንዲያዩ እንዲህ አይነት ጎዳናዎች መሰራት እንደሚችሉ የግድ የሆነ እዚህ እኮ ትራክተር የመጣ አይመስለኝም። እኔ አሰራሩን ሳየው እንደዛ አይደለም። የሆነ ግሪደር አላስፈልጋችሁም፣ የሆነ ዶዘርም አላስፈልጋችሁም፣ የሆነ ነገር ማድረግም ባህልና ስርዓት ብቻ ነው የዘረጋችሁት። እርግጠኛ ነኝ ለዚህ የውጭ ፈንድም አላፈለጋችሁ፣ የታች በጀትም የሰጣችሁ ያለ አይመስልም። በቃ የእናንተ ነው። እንዲህ አይነት ነገር እንስራ ብንልኛ ወይ የውጭ ፈንድ እንፈልጋለን፣ ወይ በጀት አምጡ እንላለን፣ ወይም 9 ስብሰባ እናካሄዳለን፣ በዛ ቲሸርትና ኮፍያ እናሰራለን፣ ገንዘቡን እዛ እንጨርሳለን፣ መንገዱ አይሰራ። ይሄን ሁሉ ሳታደርጉ የሰራችሁ ሰዎች የሰለጠናችሁ ማለት እናንተ ናችሁና ይሄንን ሌሎቻችን መቅሰም አለብን፣ መውሰድ አለብን። ሌሎች መጥተው እንዲያውት አድርጉ። ዛሬ የከተሞችን ገጽታ የቀየረው የኮሪደር ልማት ወደ ገጠር ሲሸጋገር የጉራጌዎች ጆፎረ ከገጠር ኮሪደር ጋርም እየተሳሰረ መጥቷል። የአካባቢው ማህበረሰብ ጠብቆ ያቆየው በሌላው ኢትዮጵያዊ ብዙም ያልታወቀው ጆፎረ ዛሬ በገጠር ኮሪደር ልማት ለብዙ አካባቢዎችም ምሳሌ መሆን የቻለ ነው። አዲሱ ትውልድ አሁን በመሰረቱ አብዛኛውን ባህሎቹን እየተወ የሌላውን ባህል ይበልጥ የውጭውን ባህል እያደነቀ ያለበት ወቅት ነው። ይሄም ደግሞ ከወጣቱ አይደለም ብቻ አይደለም፣ እንትኖቹ የጋዜጣም የሚዲያም አስተዋጽኦ ከፍተኛ ነው። እኛ ወላጆች ደግሞ አሁን ይሄንን እንዲጠብቅ ይህን ታሪክ የማስተላለፍ ስራ እንሰራለን። በታሪክ የአባቶቻችን አደራ ተሸክመው ለዚህ ለትውልድ ያስተላለፉ ዘመን ተሻጋሪ ስራ ነው የሰራችሁት። ለትውልድ ትልቅ ትምህርት ነው የሰራችሁት። ስለዚህ ይሄንን እኛ የበለጠ ደግሞ ለሚመጣው ትውልድ እንደ መንግስትም ከዚህ በኋላ የኛም አይናችን ሳይከፈል ኖረዋል። አሁን የወልቂጤም የአዲስ አበባ ዩኒቨርሲቲ አርኪቴክት ነው መሐንዲስ የሚባለው እዚህ ሰፈር መጥቶ መማር አለበት። ስለዚህ የጆፎሮ ጥበብ ለኛ የሚሰጠው ትልቅ ታሪካዊ ትርጉም ስላለ ዩኒቨርሲቲ ይሄንን በኃላፊነት ወስደው በታሪክ ቅርስነት እንዲመዘገብ የጥናትና ምርምር ኦሬንጅ ጆርናል በስሙ ሰይማችኋል ይመስለኛል። ከዛ አንፃር እናንተን ይቅርታ እንጠይቃለን እስካሁን ለነበረው ክፍተት። አሁን ግን ሁላችን ነቅተናል። ከዚህ በላይ የበለጠ ደግሞ አጠናክራችሁ እንድትሰሩ እንድትጠብቁ አደራ ይላለው።
እንግዲህ ይሄን አያት ቅድመ አያቶች ናቸው ይሄን ባህል እዚህ ያስተማሩትና ያቆዩት። አሁን የመጣው ትውልድ ደግሞ ጠብቆ እያቆየው ነው እንደምታዩት ከጀርባዬ ማለት ነው። ስለዚህ ይሄን ማቆየት ደግሞ አሁን ያለው ትውልድ ወጣቱ ትውልድ ይሄን ማቆየት ለህፃናት ማስተላለፍ እንድንማረው ማድረግ አካባቢን ጽዱ ውብና አረንጓዴ አድርጎ ማልማትና ለመሰረተ ልማት እንዲመች ለጋራ አገልግሎት እንዲመች ለኑሮ እንዲመች ይሄ አሁን ከተማ ነው እንጂ የሚመስለው ገጠር አይመስልም። ስለዚህ በገጠር ውስጥ ከተማነት የከተሜነት ባህል አለ። በእቅድ የመምራት አካባቢን የተፈጥሮ ሀብትን በእቅድ አቅዶ ለጋራ አገልግሎት የመጠቀም ልምድን አሁን ያለው ትውልድ ህፃናትን ጨምሮ ወጣቱን ጨምሮ ማልማት ማሳደግና ለሚቀጥለው ትውልድ ማስተላለፍ አደራ አለብን ብዬ ነው የማስበው። ይህን አደራ ከአያት ቅድመ አያቶቻችን ይሄ አካባቢ ያወረሰን ነው ብዬ ነው የማምነው።